لله رب العالمين. الحمد لله الذي أرسل رسوله بالهدى ودين الحق ليظهره على الدين كله وكفى بالله شهيدا. وأصلي وأسلم على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه والتابعين ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. فعنوان درسنا القيام بالدعوة. يا زاريو يا درساتشن كروضة الأنوار كرسول صلى الله عليه وسلم يهي والتاريخ من نشار أساتشن القيام بالدعوة. الرسول صلى الله عليه وسلم بدعوة مسمر لاي مسماراتاتشون የሚያሳይና እንዴት ሆኖ እንደጀመሩ የሚያሳይ ነው። ባለፈው ወህይ እንዴት ሆኖ እንደወረደ መቼና እንዴት እንደወረደ የሚያሳይ ነው ብለናል። ከወህዩ ጅማሩ በኋላ ደግሞ ለተወሰነ ጊዜ ተቋርጦ እንደነበረ፣ መሃል ላይ ክፍተት እረፍት እንደነበረው፣ እረፍቱም ለምን እንዳስፈለገም አይተናል። ረሱል ሰለላሁ ዐለይሂ ወሰለም ይበልጥ ኃላፊነትና እንዲሰማቸው ራሳቸውን እንዲያዘጋጁ እስከዛሬ አስበውት የማያውቁት የነበረ ኃላፊነትና እንደሚጫንባቸውና ጊዜ ወስደው እንዴት መኖር፣ እንዴት መሄድ፣ እንዴት መምራት እንዳለባቸው እንዲያስቡ ከዚህ በኋላ የተሻሉ የተለዩ ለትልቅ ኃላፊነትና የታጩ ሰው መሆናቸውን እንዲያገናዝቡ እረፍቱ ወይም የወህዩ መቋረጥ አስፈላጊ እንደነበረ አይተናል። ከወህዩ መቋረጥ ወይም እረፍት በኋላ የመጀመሪያ ወህይ ሱረቱል አለቅ ይቅራ መውረዱ ነበረ። ከዛ በኋላ ደግሞ እንደ አዲስ ሱረቱል ሙደሲር እንደወረደና ከዚህ በኋላ እረፍትም የለም። አንተም እንደ ድሮ ለግልህ የምትኖር ሰው አይደለህም። ማህበረሰብን ተነስተህ ማስጠንቀቅ፣ ተልእኮህን መወጣት ማድረስ መቻል አለብህ የሚለው ትዕዛዝ በሱረቱል ሙደሲር ያ አዩሀል ሙደሲሩ ቁም ፈአንዚር በሚለው መመሪያ እንደ አዲስ እንደጀመረ ተመልክተናል። ከዛ በኋላ ወዴት ሄዱ፣ ምን አደረጉ፣ እንዴት ነበር የዳዕዋ ጉዟቸው የሚለውን የዛሬው ማለት ነው። القيام بالدعوة. وقام رسول الله صلى الله عليه وسلم على أثر نزول هذه الآيات بالدعوة إلى الله. يا الله ملكتنيا كأنزي أنكسوش مورد بحالا ودى الله سبحانه وتعالى سوتشم بمتارات تسمعروا إلى وقام رسول الله يا الله ملكتنيا قوموا مالت تسمعروا تسنادوا على أثر نزول هذه الآيات كأنزي آياتوج أنكسوش كسورة المدثر أنكسوش مورد لتقوا ويمتكتلوا بالدعوة إلى الله، وحيث إن قومه كانوا جفاة لا دين لهم إلا عبادة الأصنام والأوثان. ማህበረሰቦቻቸው የረሱል ሰለላሁ ዐለይሂ ወሰለም ህዝቦች ያኒ ጎሳዎቻቸው ካኑ ጁፋተን በስነ ምግባር እጅግ የወደቁ ያኒ ግብረ ገብነት የጎደላቸው ለስላሳ ለዛባ ያልሆኑ የራቀ እጅግ ደረቅ ግርጭርጭ ሆነ ስነ ምግባር ላይ ነበሩ። ላዲነ ለሁም እምነት የላቸውም ኢላ ዒባደተል አስናም ጣዖትን ማምለክ ወልአውታን ካልሆነ በስተቀር። አስናም ጀምዑ ሰነም ነው፣ አውታን ጀምዑ ወተን ነው። ወተንና ሰነም ማለት ሁለቱም ጣዖት ነው። ሰነም የሚባለው በሰው ወይም ምስል ባለው ቅርጽ የሚሰራ ቅርጻ ቅርጽ ሲሆን፣ ወተን የሚለው ማንኛውንም ከሰው ከእንስሳም ይሁን ከእንጨት ከድንጋይም ይሁን የተጠረበ የተሰራ ነገር ነው እና ዞሮ ዞሮ ጣዖት ማለት ነው። ሐውልትን ጣዖትን ማምለክ ካልሆነ በስተቀር መረጃ ያለው የሆነ ነገር ኢስቲናድ ሊያደርጉ ሊደገፉት የሚችል እምነት አልነበራቸውም። ወላ ሁጀተ ለሁም ለነሱ መከራከሪያ ነጥብም አልነበራቸውም። ለሚያመልኩት አምልኮ ወይም ለሚከተሉት እምነት ዲን ብለው ለያዙት ነገር ይህ ነው መረጃችን፣ አላህ ይህንን ሰጥቶናል ብለው የሚያቀርቡት መከራከሪያ አላህ የወረደላቸው መመሪያ አልነበራቸውም። ኢላ አነሁም አልፈው አባአሁም ዐላ ዛሊካ በዚህ ላይ አባቶቻቸውን ያገኙበት ተግባር ያገኙበት ረገድ ካልሆነ በስተቀር አባቶቻችንን እንዲሁ ሆነው ነው ያገኘናቸው፣ ስለዚህ አባቶቻችንን መንገድ ነው አንለቅም ከማለት በዘለለ እኛ ለምናመልከው አምልኮ ያው ከአላህ የተሰጠን ይህ መረጃ አለን ብለው የሚሞግቱ ሰዎች አልነበሩም። ወላ አኽላቀ ለሁም ስነ ምግባርም አልነበራቸውም። ኢላ አልአኽዘ ቢልዒዘቲ ወልአንፈቲ
ዒዛ ትዕቢት ነው። አንፋ የሚባለው ደግሞ አነፋ የሚባለው ደግሞ እልህተኝነት ማለት ነው። ዝም ብሎ አጉል እልህተኝነትና እንዴት እሸነፋለሁ፣ እንዴት የኔን እምነት ትቼ ለሌላ እምነት ተገዥ ሆናለሁ፣ በቃ እምነቴ ነው ጣዖት ማምለኩም ቢሆን እምነቴ ነው እያለ በባዶ መሞገት እንጂ ሌላ ነገር አልነበራቸውም። ወላ ሰቢለ ለሁም ፊ ሐሊል መሻኪል ኢለ ሰይፈ፣ ችግሮቻቸውንም ለመፍታት እንደ መፍትሄ የሚጠቀሙበት ነገር አልነበራቸውም ሰይፍ ካልሆነ በስተቀር። የትኛውም ነገር ይከሰት ተነጋግሮ ተወያይቶ በመረጃ ብለው አልነበረም መፍትሄ የሚያበጁለት፣ በሰይፍ ነው። ጎሳው የበዛ ቁንጫው የፈረጠመ ኃይሉ የበላይ የሆነ ሰው ሁሌም እየተፈራ ሐቅ መያዝ ባጢል ነግሶ ይኖራል። አቅመ ደካማ ጡንቻው አናሳ ጎሳው ትንሽ የሆነው ደግሞ ሐቅም ቢዝ ተደማጭነትን አጥቶ ተሰሚነትን አጥቶ ይኖራል። ፈቀድ اختار አላሁ ሱብሓነሁ ወተዓላ መረጠላቸው ለሁ ለነቢ ሰለላሁ ዐለይሂ ወሰለም አየቁመ ቢዳዕወቲ ሲረን፣ በያኔ እንዲህ አይነት በሆነው ማህበረሰብ በእንዲህ አይነቱ ጊዜ በይፋ ወጥተው ቢሰብኩ እሳቸውም አይኖሩም ዳዕዋቸውም ስለማይቀጥል በሲር በድብቅ ማስተማር ላይ እንዲሰማሩ አላህ መረጠላቸው። ወላ ይዋጅሀ ቢሃ ኢላ መን ያዕሪፈሁ ቢልኸይር ወሑቢል ሐቅ፣ ለአጠቃላዩ ማህበረሰብ ተግባሩና ስነ ስርዓቱ እንዲህ አይነት ለሆነው ማህበረሰብ በይፋ ወጥተው አሁን አዲሱን በሳቸው ላይ ያወረደውን መመሪያ ይዘው እንዳይነሱ ወይም እንዳያስተምሩ በይፋ ወጥተው እንዳይሰብኩ አላህ ከለከላቸው ማለት ነው። በዚህ አቋማቸውና እምነት ወይም አሁን በሳቸው ላይ በወረደው አስተምህሮ በይፋ ሰዎችን እንዳይሰብኩ፣ ምናልባት በጥሩነቱ በደግነቱ በመልካምነቱ የሚያውቁትና እውነትን ወዳጅ ነው መረጃ ይገዛዋል እውነት ፈላጊ ነው ብለው ለሚሉት ሰው ካልሆነ በስተቀር በይፋ እንዳይሰብኩ በድብቅ የቅርብ ወዳጆቻቸውንና በጣም የሚያምኗቸውን ሰዎች ብቻ ከቀን ቀን እያበዙ እንዲሄዱ እያስተማሩ እንዲሄዱ አላህ አደረገ ነው። ወየሲቁ ቢሂ የሚተማመኑበት ወየጥመኢኑ ኢለይሂ የሚረጋገጡበትና የሚረጋጉበት የሆነን ሰው እገሌን አስመልክቶ ስጋት የለኝም ማምነው ሰው ነው ምስጢሬን አያባክንም እኔና ዳዕዋዬንም ለአደጋ አያጋልጥም ብለው የሚያምኑትን ሰው ብቻ በድብቅ እንዲጣሩ አላህ አዘዘ። ወአን ዩቀድመ አህለሁ ወዐሺረተሁ፣ ይህን ሲያደርጉ ግን በቅድሚያ ቤተሰቦቻቸውና የቅርብ ነገዶቻቸውን እንዲያስቀድሙ አላህ አደረገ። ከዛ ቀጥሎ አስዲቃአሁ ወኑደማአሁ ዐላ ገይሪሂም፣ ጓደኞቻቸው አብሮ አጣጫቸውና የሚያባሏቸውና የሚያጣጧቸው ሰዎች እነሱን እንዲያስቀድሙ አደረገ። አስዲቃ ማለት በጣም ወዳጅ ጓደኛ ሰዲቅ የእውነት ጓደኛ ሲሆን፣ ኑደማ የሚባለው ደግሞ አብሮ የሚበላ አብሮ የሚጠጣ የማይለያይ ማለት ነው። የዛኛው ቃል ማጠናከሪያ ነው። አርዒሉል አወል የመጀመሪያው ወደ እስልምና የገባው ቡድን ይላል። ወደሱ ከማለፍ በፊት ከዚህኛው ነጥብ የምንወስዳቸው መልእክቶች ምንድናቸው? አልቂያሙ ቢዳዕዋ ከሚለው አጀንዳ ስር እስካሁን ስናወራው ከነበርነው በትንሹ 1-3 መልእክቶችን እንወስዳለን። አንደኛው ረሱል ሰለላሁ ዐለይሂ ወሰለም የአዩሀል ሙደሲር ከወረደ ተነስ አስጠንቅቅ ከተባሉ በኋላ እንዳልዘገዩ ወዲያው ወደ ዳዕዋው ወደ ተልእኮ መልእክታቸውን ወደ ማሰራጨት እንደተሰማሩ እንረዳለን። ሁለተኛውን ነገር ደግሞ ዳዕዋው በሲር እንደነበረ በድብቅ እጅግ በጣም የሚያምኗቸውን እርግጠኛ የሚሆኑባቸውን እና እውነት ፈላጊዎች ናቸው ብለው ለሚሏቸውን ሰዎች በእነሱ እንደጀመሩ ያስተምረናል። ይሄ ለምንድን ነው በድብቅ የሆነው ቢባል ልክ የመጀመሪያው ቀን እንደወጡ በአደባባይ ሰዎች ያልለመዱትን ያልጠበቁትን ያላወቁትን ነገር ማስተዋወቅና መስበክ ቢጀምሩ እሳቸውም ውለው አያድሩም፣ ዳዕዋቸውም አይቀጥልም፣ ውሎ አያድርም እና ያ ደግሞ ዳዕዋው ይቀጫል፣ ይደናቀፋል። አላሁ ሱብሓነሁ ወተዓላ ያወረደው ሪሳላ ይባክናል።
ከፍተህ ለቀቀው ሙቤ ከፍተህ ለቀቀው ዋና ተኮተኛ ብላ እየዘጋች ነው አፎን ልጆች ህፃናት እየረበሹ እየተጫወቱ ስለሆነ ድምጽ እየረበሻችሁ ከሆነ ሰብር አድርጉልን እና አንድ ለዚህ ነው ከዚህ ማንኛውም ዳዒ ሰው ማንኛውም ሐቅን ለማስተማር የተነሳ ሰው ሲራ የምንማረው ለምንድነው ልንኖረውና ልንተገብረው ነው ወደኛ ህይወት ልንመልሰው ነው ሰዎች ዛሬ ሐቅን ሊሰሙ ሊያውቁ ይችላሉ በሌላ ጎን ደግሞ የነሱ ጓደኞች አብሮ አደጎቻቸው ዘመዶቻቸውና የሚኖሩበትን አካባቢ ወይም ማህበረሰብ በተቃራኒ መስመር ይኖራል ማህበራዊ ኑሮ አንድም ቢሆን በአስተሳሰብ ዛሬን ያወቁትን ነገር ያላወቀ ሆኖ ሳገኘው አቅላችን አእምሯችን ይቀፋዋል አይቀበልም ይሰቀጥጠናል እንዴት ከዚህ ሰው ጋር እኖራለሁ ይህን ሰውማ መለወጥ አለብኝ እኔ እንደሆንኩት እኔ ለደረስኩት መድረስ አለበት የሚል ስሜት ሰው አዲስን ነገር ሲያውቅና ሲሰማ ተነሳሽነት ይኖረዋል ዛሬ በዛሬ ግን ያንን እኔ እንደሰማሁት ለኔ በተሰማኝ ተኮሳት ልክ ለኔ በተሰማኝ ንዝረት ልክ ተነስቼ ያንን ሰው መማር አለበት የወደደ ይውደድ የጠላ ይጥላ ከፈለገች ሰማይ ዝቅ መሬት ከፍ ትበል እንጂ ዛሬው በዛሬው እውነቷን አፍረጥርጬ ነው መቀመጠው ከተባለ ላ አይሆንም ዳዕዋው አይሰምርም ወይ አስተማሪው አይቀጥል ወይ ደግሞ ዳዕዋው አይቀጥል ውሎ ሲያደርገን በቀስታ በአኽላቅ በስነ ምግባር ከሩቆቹ ይልቅ የቅርቦቹን እያበዙ ወዳጅን እያፈሩ የያዝነውን አስተሳሰብና አመለካከት ወይም ዲንና አኽላቅ ስነ ምግባር ተውሂድ ሲራ ለሌሎቹ እያስተማርን በሄድና በወደዱት ቁጥር ተከታዮቻችን በዙሪያችን የሚሰለፉ ሰዎችን ባበዛን ቁጥራቸው የተቃራኒ ቡድኑ ወይም እኛ መድረስ ምንፈልገውን ማድረስ ምንፈልገውን ነገር የሚተቹ የሚጠሉ ሰዎች ቁጥር እያነሰ ይሄዳል ከመካከላቸው ብዙዎቹን እያወጣን ወደኛ እያመጣን እንሄዳለን ያኔ ቁጥራቸው እያነሰ እየተመናመኑ ሲሄዱ በይፋ እንኳን ተነስተን ብንሰብክ ሁለት ነገር ነው አንድ ደጋፊ ብዙ አፍርተናል ሁለት ደግሞ ተቃራኒያችን ተጋልጧል ብቃወም ብቃረን ከማን ጋር ሆኜ ነው ይላል ወደደም ጠላም ወደ ሐቅ የመሳብ እኛ ወደ ምንፈልገው የመምጣት መስመሩ ከፍተኛ ይሆናል ስለዚህ ይሄ ነው ዳዒ ሰው ከሀገር ሊለያይ ይችላል ከሰው ሊለያይ ይችላል የሰማነውን እውነታና ሐቅ ቁርአን ላይ ያሉ ነገሮችን ሐዲስ ላይ ያሉ ነገሮችን ዛሬው በዛሬ እናስተምር ብንል ከሀገር ከቦታ ከሰው ይለያያልና ሁኔታዎችን ባላገናዘበ ሰዎችን ምርጫ ውስጥ ባላደረገ መልኩ ተነስተን አስተላለፈው ዛሬ በዛሬ በሞት ግድ የለኝም ሚል ከሆነ የእስላም አጀንዳው ይሄ አይደለም ረሱል ሰለላሁ ዐለይሂ ወሰለም ያን ማድረግ ይችሉ ነበር አላህ ከሳቸው ጭቆ የፈጠረው ብዙ ሰው ነበረው ዛሬም በዛሬ ብትገደል ዛሬውኑ ተናግረ በቃ ነገም ይተካሰው ይተካል አይደለም የመጨረሻው ነብይ እሳቸው ስለሆኑ የእዝነት ነብይም ስለሆኑ አላህ ራሱ አዛኝ ስለሆነ ማጥፋት ቢፈልግ የወደደውን በውድ የጠላውን በግድ አላህ አንበርክኮ ማስለም ይችላል ያንን አይደለም ሰው በግድ ተሸንፎ በሰይፍ ፈርቶ ጉልበትን ስልጣንን ፈርቶ ከሚመጣ ገብቶት ወዶ አፍቅሮ እንዲመጣ አላህ ስለሚፈልግ ነው ሶስተኛው ከዚህ ርዕስ ሳንወጣ የምንጨብጠው ቁም ነገር ምንድነው ሰው ዳዕዋ ሲጀምር በማን መጀመር አለበት በቤተሰቡና በቅርብ ጓደኛው መሆን መቻል አለበት ነው ራቅ ብሎ ሄዶ ሌላኛውን ሲያስተምር አብሮ አላህ የፈጠረውን ያስተሳሰረውን በስጋ ዝምድና የተቀጠለ የሆነውን ቸል ብሎ ዘንግቶ ሲሄድ ለሌላው ሰው ቢያስተምርም በቅርብ ዘመዱ ይጠየቃል ለሌሎቹም ይጓጓላቸው ለሌሎቹም ይሳሳላቸው ሆነውን ነገር ማድረስ ማስተማር ያለበት የቅርብ ቤተሰቡንና ከዛ በዙሪያው ያሉ ጓደኞቹ ናቸው ለምን አንድ ግዴታን ከማውረድ መልካምን ምኞትን ለነሱ ከማካፈል ሁለተኛውን ነገር ደግሞ ዙሪያውንና ውስጡንም ከማጽዳት አኳያ ማለት ነው ሰውየው ቤት ውስጥ ጥላት ኖሮ የውጩን ቢጋፈጥ የውጩ ሰው ወዳጅ ቢሆን ቤቱ ካልተስተካከለ ቤቱ ላይ ተቃራኒ ካለበት ቀድሞ ጥላቱን የሆነው ቀድሞ የሚያጋፍጠውና አሳልፎ የሚሰጠው ቤተሰቡ ነው የነብዩላህ ሉጥ ዐለይሂ ሰላምን ታሪክ እናውቃለን ነብዩላህ ሉጥ እንዲሁ ነብዩላህ ኑህ ትልቅ ጦርነት የገጠማቸው ከቤት ውስጥ ነው ግብረ ሰዶማዊነትን የተመሳሳይ ጾታ
ግንኙነትን ከተቀበሉት ማህበረሰቦች ወይም ደግሞ ሲፈቅዱ ሲያስተላልፉ በሐሳቡ ይስማሙ ከነበሩት አንዱ ሚስታቸው ናት። ከውጭ ያሉት ሰዎች እንግዶቻቸው ወደ ቤታቸው በሚመጡ ሰዓት ላይ እንዲመጡ ምልክት ትሰጥ የነበረው ምልክት ታደርግ የነበረው ባለቤታቸው ናት እና ያዳከመቻቸውም ከፍተኛ ፍጥጫ ግብግብ የገጠማቸውም ከቤተሰባቸው ጋር ነው። ነብዩላህ ኑህ ልጃቸው ሚስታቸው በሳቸው አቋም መሰረት አልነበሩም እና የውስጥ ጥላት ከውጭ ጥላት ይበልጥ ያጠቃል። የውስጥ ጥላት ከሌለ ውስጥ ያለው በዙሪያ ያለው አብሮ ከሆነ የውጭን ጥላት ከውስጥ ጥላት ጋር ከውስጥ ወዳጅ ጋር ሆኖ አብሮ መመከት ይቻላል። ስለዚህ ሲራ ለአስተዳደርም ለአመራርም ለዳዕዋም ለሁሉ ነገር ለሁሉም ቦታ ላይ ማገልገል ይችላል። ስለዚህ ከነዚህ መስመሮች ወይ ማረፍተ ነገር የምንማረው ይሄ ነው። الرعيل الأول رسول صلى الله عليه وسلم ተነስ ዳዕዋ አድርግ እንደተባሉ ዳዕዋቸውን ቀጥለዋል። ዳዕዋ የጀመሩት በሲር ነው ብለናል። ዳዕዋ የጀመሩት ከቅርብ ቤተሰቦቻቸውና ወዳጆቻቸው ነው ብለናል። ማናቸው ግን በቅድሚያ የተቀበሏቸው ወደሚለው እናልፋለን። الرعيل الأول ማለት የመጀመሪያው ቡድን ረዒል የሚለው ሳቢቅ ቀዳሚ ለማለት ይሆናል። ትንሽ ቁጥር ያላቸው ቡድኖች ለማለት ይሆናል። የመጀመሪያዎቹ ቀዳሚዎቹ እስልምናን የተቀበሉ ቡድኖች ይላል። فلما بدأ النبي صلى الله عليه وسلم دعوته رسول صلى الله عليه وسلم ጥሪያቸውን እንደጀመሩ بادر إلى الإيمان به በሳቸው ወደ ማመን ተቻከለ ተፋጠነ عدد ممن كتب الله له السبق إلى السعادة والخير በርካታ ቁጥር ያላቸው ውስን ቁጥር ያላቸው አላህ እድልን ኸይርን መልካም ዕጣን ያሻላችሁ ሆኑ ሰዎች ቀዳሚዎች ለመሆን ተቻክለዋል። አንዳንድ ሰው ኸይር ሲሰማ ወዲያው ምላሽ የሚሰጥ ሰው አለ። ከነዚህ መካከል የመጀመሪያዋ የነበረችው እንዳጠቃላይ እናታችን ኸዲጃ ነበረች ረዲየላሁ ዐንሃ ኡሙል ሙእሚኒን وكانت اولهم على الاطلاق እንዳጠቃላይ ከወንድ ከሴት ከህፃን ካዋቂው ቀዳሚዋ እናታችን አኢሻ ነበረች። على الاطلاق የሚለው ወንድ ሴት ተብሎ ሳይገደብ ህፃን አዋቂ ተብሎ ሳይገደብ እንዳጠቃላይ ከነበረው ማህበረሰብ ቀዳሚዋ እናታችን ኸዲጃ ናት። ኸዲጃ የኹወይሊድ ልጅ ረዲየላሁ ተዓላ عنها وكانت قد علمت البشارات እሷ ደግሞ ቀድማ እስልምና እንድትቀበል ያደረጋት ነገር ምንድነው? ብስራቶችን ቀደም ሲል አውቃ ነበር። ባለፈው እንደተመለከተው ረሱል ሰለላሁ ዐለይሂ ወሰለም ወህይ እንደወረደ ሱረቱል አለቅ እንደወረደ ደነገጡ፣ ፈሩ፣ ገብተው ነገሯት። የሆነ ዘንድሮማ የሆነ ነገር ለጠፋ ነው መሰለኝ የሆነ ነገር ታስቦብኛል መሰለኝ። ከላ በፍጹም انك لتكسب المعدوم وتقري الضيف وتعين على نوائب الحق አንተ እንግዳ ትቀበላለህ፣ ታስተናግዳለህ፣ ደካሞችን ትረዳለህ፣ የተቸገረ የተጨነቀን ሰው መፍትሄን ታበጃለህ። እንዳንተ አይነት ሰው አላህ መቼም ጥሎ አይጥለውም አያሳፍረውም። ባይሆን እስቲ አጎቴ ጋር ሄደን እንማከራለን፣ ምክርን ጠይቀዋለን፣ ምን እንደሆነ እስቲ ይነግረናል ብላቸው አማካሪያቸው ነበረች። ከዛን ጊዜ ጀምሮ የተከታተለችው የተረዳችው ነገር ቅድመ ብስራቶችን ታውቅ ስለነበረ ቀዳሚዋ መሆን ችላለች። وسمعت عن الإرهاصات ስለ ተአምራቶቹም ሰምታለች። ኢርሃሳት ማለት ሙዕጂዛት ማለት ነው። ሙዕጂዛ ተአምር ማለት ነው። ሙዕጂዛና ኢርሃሳት ልዩነቱ ምንድነው? ተው ሙቢያት ዝጋው ከፍተህ ለቀቁና አምጣው ደስ ተዋት። ኢርሃስ የሚባለው አንድ ነብይ የመሆኑን ምልክት ነብይ ከመሆኑ በፊት የሚያንጸባርቀው የሚታይለት ተአምር ኢርሃሳት ሲባል፣ ሙዕጂዛ የሚባለው ደግሞ ነብይ ከሆነ በኋላ ነብይነቱን አላምን ላሉና ለተፈታተኑት ህዝቦች ማሳመን መርታት የሚችልበትን ተአምር ሙዕጂዛ ይባላል። ይሄንን ታይ ነበር፣ እሷ ተሰማ ነበር። ወአብሰረት ሚን መላሚህ النبوة ከነብይነት ነጸብራቆችም አይታለች። ወሻሃደት ተባሽረ الرسالة የሪሳላው የተልእኮ ቅድመ ብስራቶችንም መመልከት ትችላለች። وتوقعت ገምታለች أن يكون رسول الله صلى الله عليه وسلم هو نبي هذه الأمة የዚህ ኡማ የዚህ መጨረሻው ማህበረሰብ የመጨረሻው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሆኑ ጠብቃለች። ثم تأكد لها من حديث ورقة ለዚህ ሐሳቧ ማረጋገጫ ለዚህ ግምቷ ማረጋገጫ ደግሞ የወረቃ ያጎቷ ትርክት
ንግርት አረጋገጠላት أن الذي نزل في حراء هو جبريل عليه السلام የሒራ ዋሻ ላይ ያሉ ረሱል ሰለላሁ ዐለይሂ ወሰለም ከህዝብ ተነጥለውና ተገለው አላህን ሲያመልኩ የመጣው አካል ጅብሪል እንደሆነ ወረቀት ሲነግራቸው ሰምታለች وأن الذي جاء به وحي النبوة ጅብሪል ይዞ መጥቶ ሶስቴ እየጨመቀ ያስጨነቀ እየለቀቃቸው አንብብ ብሎ ከላይላያቸው አስነብቧቸው ጭኗቸው የሄደውን ነገር መለኮታዊ ራእይ እንደሆነ ወህይ እንደሆነ ማውቃለች ثم شهدت بنفسها ما مر به النبي صلى الله عليه وسلم عند نزول أول المدثر براسوا كزان ጊዜ ከመጀመሪያው ጊዜ በተጨማሪ ሱረቱል ሙደሲር በረሱል ሰለላሁ ዐለይሂ ወሰለም ላይ ሲወርድ የሆኑትን ነገር ተመልክታለች فكان من الطبيعي أن تكون هي أول المؤمنين ታዲያ ይሄን ያየ የተመለከተ ሰው አላህ ልቡን በተፈጥሮ ቅን ካደረገው ቀዳሚ የእምነቱ ተከታይ መሆን ተገቢ ነው ስለዚህ ብሎ ቀዳሚዋ አማኝ እሷ ሆና ተገኝታለች ረዲየላሁ ዐንሃ ሁለተኛው ወባደረ ነብዩ ሰለላሁ ዐለይሂ ወሰለም ኢላ صديقه الحميم አቢ በክር الصديق በሁለተኛ ደረጃ በጣም የቅርብ ወዳጃቸው የእውነት ወዳጃቸው የሆኑት صديقه الحميم حميم የጠና ወዳጅ ጓደኛ ማለት ነው ወደ አቡበክር الصديق ረዲየላሁ ዐንሁ ነው የተቻኮሉት ረሱል ሰለላሁ ዐለይሂ ወሰለም ሐቂቃ ቀደም እንዳልነው አንድ ሰው ማንኛውም ጸጋውን ማንኛውንም ደስታውን የሚያካፍለው ለቤተሰቡና ለቅርብ ወዳጁ ነው ከቅርብ ወዳጁ እንደ ነፍሱ ከሚወደው ጓደኛው የሚደብቀውና የሚነፍገው ነገር የለም ليخبره بما أكرمه الله به من النبوة والرسالة الله ነብይነትን ሪሳላን እሳቸው ላይ በማድረግ የዘመኑ ነብይ የመጨረሻው ነብይ ረሱል እሳቸውን አድርጎ አላህ የመረጠ መሆኑን ለአቡበክር ለመንገር ተቻኮሉ ويدعوه إلى الإيمان به በሳቸው እንዲያምን መልእክተኝነታቸውን እንዲቀበል ጥሪ ሊያደርጉለት ተቻከሉ አቡበክር ረዲየላሁ ዐንሁም فآمن به አመኑ دون تردد ولا تلعثم ያለ ምንም ማመንታት ያለ ምንም ቀስታ ወዲያው እስልምናን ተቀበሉ ተረዱድ ማለት ልበልተው ማለት ማመንታት ሲሆን ተለዕثም ማለት ደግሞ እስቲ ላስብበት ብሎ ተአኒ ተወቁፍ ተሰቡት ይባላል ተለዕثም የሚለው እስቲ ይሄ ነገር እውነት ይሆን ውሸት ልመርምረው ልፈትሸው ብሎ ቆም ማለት ተለዕثም ይባላል አቡበክር ረሱል ሰለላሁ ዐለይሂ ወሰለም መተው በሚነግሯቸው ሰዓት አላመነቱም ለዋልደር ላስብበትም አላሉ ቀደም ሲል ታማኝነታቸውን ያውቁ ስለነበር ያምኗቸው ይወዷቸው ስለነበርና በህይወት ቆይታቸው በህይወት ተሞክራቸው በጓደኝነታቸው መሃል ያስተዋሉት ተቃራኒ መጥፎን ባህሪ ስላላዩባቸው ወዲያው የነገሯቸውን ነገር በእውነተኝነቱ ተቀብለው አሳልፈውታል واسرع الى التصديق እውነት ብሎ ደማመንም ተቻክሏል አቡበክር وشهد شهاده الحق እውነተኛ የሆነ የምስክርነትን ቃል አረጋገጡ መሰከሩ فكان اول من امن به على الاطلاق او من الرجال እንዳጠቃላይ ከአጠቃላዩ ማህበረሰብ ወይ ከወንዶች አንጻራዊ ቀዳሚው አማኝ ሆነው ተገኝተዋል አቡበክር ረዲየላሁ ዐንሁ وكان اصغر منه አቡበክር ያኔ ቢሰነተይን ከረሱል ሰለላሁ ዐለይሂ ወሰለም በሁለት ዓመት የሚያንሱ ሰው ነበሩ አቡበክር ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም 40ኛው ዓመታቸው ሞልቷቸው ነብይ ሆነው ሲነሱ አላህ ነብይ አድርጎ ሲልካቸው በሁለት ዓመት ያንሷቸው ነበር አቡበክር وصديقا له منذ عهد قديم ለሳቸው ደግሞ ከጥዋት ጀምሮ የጥንት ጓደኛቸው ነበሩ عارفا بسره وعلانيته ሚስጥራቸውንም የውጫዊ የውስጣዊ ጉዳያቸውን ሁሉ የሚያውቁ ሰው ነበሩ فكان ايمانه اعدل شاهدين على صدقه በሳቸው ማመናቸው የረሱል ሰለላሁ ዐለይሂ ወሰለም እውነተኝነትን አስረጋጭ አረጋጋጭ ነበር ሶስተኛ ومن اول من امن به መጀመሪያ እሳቸው ላይ ካመኑት መካከል علي بن ابي طالب ይገኙበታል علي ማለት ረዲየላሁ ዐንሁ كان تحت كفالته ከረሱል ሰለላሁ ዐለይሂ ወሰለም እንክብካቤ ጥበቃ ስር ነበሩ مقيما عنده እሳቸው ጋርም ነዋሪ ነበሩ يطعمه ويسقيه የሚመግቧቸው የሚያበሉ የሚያጠጣቸውም ረሱል ሰለላሁ ዐለይሂ ወሰለም ነበሩ ويقوم بأمره የሚያስፈልጋቸውን ነገር የሚያደርጉላቸውና የሚንከባከቧቸው እሳቸው ነበሩ ለምን ቢባል لأن قريشا أصابتهم مجاعة ያን ጊዜ ቁረይሾች ረሃብ ድርቅ መጥቷቸው ነበር وكان ابو طالب مقلا كثير الاولاد ابو طالب ደግሞ በወቅቱ በጣም እጃጠረው የብዙ ቤተሰብና ልጆች
አባት የነበረ ሰው ነው። ሁለት ነገር ባንዴ ሲገናኝ ሰውየው ኑሮ በጣም ጠባብ ሆኖ የገቢ ምንጩ በጣም አናሳ ሆኖ የሚያስተዳድረውና የሚቀልበው ቤተሰብ ደግሞ ቁጥር በጣም ከበዛ ፈተና ነው። በዚያን ጊዜ ፈከፈለ العباس ابنه جعفر የአቡ ጣሊብ ወንድማቸው አባስ የአቡ ጣሊብ ልጅ የዓሊን ወንድም ጃዕፈርን ወስደው ያሳደጉላቸው ነበር። ወከፈለ النبي صلى الله عليه وسلم عليا ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የአቡ ጣሊብ ልጅ ዓሊን ወስደው ይንከባከቡ ያሳደጉላቸው ነበር። فكان كأحد أولاده علي ማለት ታዲያ ለረሱል ሰለላሁ ዐለይሂ ወሰለም እንደ አንድ ልጃቸው ሆኖ ይታይ ነበር። إلى أن جاءت النبوة ነብይ እስከመሆናቸው ጊዜ ድረስ ያን ጊዜ وقد ناهز البلوغ ለአካለ መጠን የደረሰበት እድሜ ላይ ነበር علي رضي الله عنه የተቃረበበት ማለት ነው። يقال يعني ناهز قارب ማለት ነው። يقال كان عمره 10 سنين ያን ጊዜ ረሱል ሰለላሁ ዐለይሂ ወሰለም ነብይ ሲሆኑ አላህ ነብይ አድርጎ ሲልካቸው علي رضي الله عنه 10 ዓመታቸው ነበር። وكان يتبعه في كل أعماله በሁሉም ስራዎቻቸው ይከታተሏቸዋል። علي አቅለኛ የሆነ ብልህ የሆነ ልጅ ገና የተላላቆቹን የአዋቂዎቹን የጥበብ ሰዎች የሚሰሩትን ነገር ያጠናል፣ ይከታተላል። علي ገና ከልጅነታቸው በሳል አእምሮ የታደሉ ብልጥ ጎበዝ ብልህ የሆኑ ወጣት ስለነበሩ ረሱል ሰለላሁ ዐለይሂ ወሰለም የሚያደርጉት እያንዳንዱን ተግባር ያጠናሉ፣ ይከታተላሉ። ገና ነብይ ሳይሆኑ ማለት ነው፣ አብሯቸው ሲያድጉ فلما دعاه الى الاسلام اجاب اليه እኔ አላህ ነብይ የእስላም ነብይ ወይም ደግሞ የመጨረሻው ነብይ ያደርጉ ልኩኛልና እስልምናን ተቀበል ብለው በሚሏቸው ሰዓት ወዲያውኑ እሺ ያሏቸው። وهو اول من امن به من الصبيان ከህፃናት ወጣት ልጆች ለመጀመሪያው እስልምናን የተቀበሉት علي ሆነው ተገኝተዋል። ومن اول من امن به መጀመሪያ ካመኑባቸው የሚቆጠሩት مولاه زيد بن حارثة ابن شراحيل الكلبي አገልጋያቸው ባሪያቸው ዘይድ ብኑ ሐሪሳ ነበር ረዲየላሁ ዐንሁ። ዘይድ ማለት ካነ ቀድ ኡሲረ አያም አልጃሂልያ ወቢዓ በጃሂልያው ዘመን ከረሱል ሰለላሁ ዐለይሂ ወሰለም ነብይ ሆኖ ከመላክ በፊት ተማርኮ የተሸጠ ባሪያ ነበር። ፈሽተራሁ ሐኪም ብኑ ሒዛም ሐኪም ብኑ ሒዛም የሚባል ሰው ሲዘዋወር አግኝቶ ሲሸጥ አግኝቶ ገዝቶት ነበር። ሐኪም ብኑ ሒዛም ይህ ሰው በኋላ ላይ ሰልሞ እስልምናን ተቀብሏል ረዲየላሁ ዐንሁ አርዳህ። ወወሀበሁ ሊዐመቲሂ ኸዲጃ ላክስቱ ለኸዲጃ ስጦታ አድርጎ ሰጥቷት ነበር። ሐኪም የኸዲጃ አጎት ነው። ገዝቶ ለሷ በስጦታ መልክ አውሎት ነበር። ኸዲጃ ደግሞ ከረሱል ሰለላሁ ዐለይሂ ወሰለም ጋር በትዳር ስትኖር ፈወሀበቱ ኸዲጀቱ ሊረሱል ሰለላሁ ዐለይሂ ወሰለም እሷ ደግሞ በረሱል ሰለላሁ ዐለይሂ ወሰለም ጉዳይ ላይ እንዲሰማራ በፈለጉት አገልግሎት ላይ ይውል ዘንድ ለረሱል ሰለላሁ ዐለይሂ ወሰለም ስጦታ አድርጋ ሰጣቸው ነበር። ሱብሃንአላህ ተሸጠ፣ ባሪያ ሆኖ ከቤተሰብ ተነጥቆ ከቤተሰብ ተቀምጦ በባርነት ተሸጠ። ሐኪም ብኑ ሒዛም ገዛው፣ ለኸዲጃ ስጦታ አደረገው። ኸዲጃ ደግሞ ለረሱል ሰለላሁ ዐለይሂ ወሰለም ስጦታ አደረገችው። ከገበያ ወደ ሌላ ሰው ተዘዋወረ፣ በስጦታ መልክ ወደ ሁለተኛ ሰው ተዘዋወረ። አሁንም በስጦታ መልክ ደግሞ ወደ ሶስተኛው ወደ ረሱል ሰለላሁ ዐለይሂ ወሰለም ተዘዋወረ ማለት ነው። وعلم به ابوه وعمه ይህን መሆኑን የት ዘንድ እንዳለ ማጋር እንዳለ አባቱና አጎቱ አወቁ። አባቱ ሐሪሳና አጎቱ አወቁ። فجاء الى رسول الله صلى الله عليه وسلم ረሱል ዘንድ መሆኑን ሲያውቁ ወደ አላህ መልእክተኛ መጡና ምን አሉ? وكلماه ليحسن اليهما في فدائه እንደው እንዲያሰናብቱላቸውና ቪዛ ከፍለው እንዲለቁላቸው በዚህም ደግሰው እንዲሆኑ ጥሩ መልቀቅን እንዲለቁላቸው አናገሯቸው ለረሱል ሰለላሁ ዐለይሂ ወሰለም። فدعا رسول الله زيدን ጠሩት وخيره بين أن يذهب مع أبيه وعمه وبين أن يبقى عنده ረሱል ሰለላሁ ዐለይሂ ወሰለም ይሄንን ብሎ አባትና አጎት መተው ሲጠይቋቸው ቆይ ግድ የለም ይምጣሱ ይጠራሉና አስጠሩት፣ አስመረጡት። ከኔ ጋር ትቆያለህ፣ ከኔ ጋር ትቀጥላለህ ወይ አባትህና አጎትህ ይኸው ተገኝተዋል መተዋል ሊወስዱ ከነሱ ጋር ትሄዳለህ ወደ ቤተሰቦችህ ሲሉት የአላህ መልእክተኛን ረሱል ሰለላሁ ዐለይሂ ወሰለም መረጠ። የሚገርማችሁ ያኔ ነብይ ሆነው አይደለም፣ ረሱል ሰለላሁ ዐለይሂ ወሰለም ነብይ ስለነበሩ ወህይ ስለሚወርድባቸው እስልምናን ፈልጎ ወይም ደግሞ ስነ ምግባራቸው በእስልምና የታነጸ ሆነው ያኒ እስልምና ያገራው ሆነው ሳይሆን
እንዲሁ በተፈጥሮ ማንነታቸውና በተሰጣቸው መልካም ስነ ምግባር ሰውን ያማልሉ የቀረባቸው ሁሉ ከሳቸው መነጠል ማይፈልግ ሰው ስለነበሩ ሰለዋቱ ረቢ ወሰላሙሁ ዐለይሂ ከእንዲህ አይነት ሰው ተለይቼ አልኖርም ከአባትም ካጎትም የተመረጡ ሰው ነበሩ። ተመልከቱ፣ ሰው እንደ ስጦታ እንደ ንብረት የሚቀባበለው ሰው በባርነት ተሽጦ ከቦታ ቦታ የሚዘዋወር ሰው ቤተሰብህ ተገኘ ተብሎ አባት አጎትህ መጣ ተብሎ ለዛው ምርጫ ተሰጥቶት በግድ አይደለም። ባሪያ ጠፍቶ እንኳን ኮብልሎ ቢሆን ይሄዳል። ምርጫ ተሰጥቶት መብትህ ነው መሄድ ትችላለህ የሚል እድል ተሰጥቶት ከአባት ካጎቱ የሚመርጠው ገና ምን አይነት ሰው ቢሆኑ ነው ነብዩ ሰለላሁ ዐለይሂ ወሰለም። አላሁ አክበር። وعندئذ ያን ጊዜ ذهب رسول الله إلى الملأ من قريش ወደ ቁረይሽ መኳንንቶች ሄዱና وقال اشهدوا مسكروا ما أن هذا ابني ይህ ዘይድ ልጄ ነው ካሁን በኋላ ዋሪሰን ወመውሩሰን ይወርሰኛል በሞት ቢሞት እወርሰዋለሁ ልጄ ነው ብለው አወጁ ረሱል ሰለላሁ ዐለይሂ ወሰለም። وذلك قبل النبوة ይህ ሁሉ እየሆነ እየተከናወነ ያለው ነብይ ከመሆናቸው በፊት ነው። فكان يدعى زيد بن محمد ከያኔ ጊዜ ጀምሮ የመሐመድ ልጅ ዘይድ ተብሎ ይጠራ ነበር። حتى جاء الإسلام وأبطل التبني እስልምና መጣና ልጅ ያልሆነን አካል ልጅ አድርጎ ወይም የጉድፈቻ ልጅን የራስ ልጅ አድርጎ በራስ ሰይሞ መያዝን እስልምና ውድቅ አደረገ። ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما የሚለው ሱረቱል አሕዛብ ላይ ያለው አንቀጽ ሲወርድ ይሄ ጉዳይ ውድቅ ሆነ ፈረሰ። فدوعي زيد بن حارثة ወደ አባቱ ተመለሰና በስም በመጠሪያ ማለት ነው ዘይድ የሐሪታ ልጅ ተባለ ማለት ነው። هؤلاء الأربعة እነዚህ ያሳለፍናቸው አራቱ ኸዲጃ ቢንት ኹወይሊድ ረዲየላሁ ዐንሃ፣ አቡበክር ሲዲቅ፣ ዓሊ ብን አቢ ጣሊብ፣ ዘይድ ብን ሐሪታ ረዲየላሁ ዐንሁም አጅመዒን እነዚህ አራቱ ሰዎች ኩሉሁም አስለሙ ፊ የውሚን ዋሂድን በአንድ ቀን እስልምናን በአንድ ጀንበር እስልምናን የተቀበሉ ሰዎች ናቸው። የውመ ኡሚረ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢልኢንዛር ተነሳ አስጠንቅቅ የሚለው ሱረቱል ሙደሲር በመውረድ ለሰዎች መልእክት እንዲያደርሱ የአላህ መልእክተኛ በታዘዙበት ዕለት በአንድ ጀንበር የሰለሙ ሱሐቦች ናቸው። وقام بالدعوة إلى الله ከያን ቀን ጀምሮ ወደ አላህ መጣራትን ተነስተው ሲቆሙ እስልምናን የተቀበሉ ሰዎች ናቸው። وقد قيل عن كل واحد منهم إنه أول من أسلم እያንዳንዳቸውን የታሪክ ሰዎች أول من أسلم የመጀመሪያ ያሰለመው ሰው ነው ብለዋል። ያሉት እንግዲህ ከዚህ አንፃር ነው። አቡበክር ጋር ስትሄዱ أول من أسلم ይባላል። أول السابقين الإسلام ይባላሉ። ኸዲጃ ጋር ስትሄዱ أول من أسلمت ይባላል። ዓሊ ጋር ስትሄዱ ዘይድ ጋር ስትሄዱ أول من أسلم ይባላል። እውነት ነው። ስለዚህ አንዳንዶቹ ከትልልቅ ሰዎች ወይም ከወንዶች أول من أسلم አቡበክር፣ ከህፃናት أول من أسلم ዓሊ፣ من الموالي ከባሮች أول من أسلم ዘይድ፣ من النساء أول من أسلمت ኸዲጃ እያሉ ይላሉ። ነገር ግን እያንዳንዳቸው أول من أسلم ቢባል በአንድ ቀን የሰለሙ ስለሆኑ ከሌላኛው አንፃር ሁሉም የመጀመሪያ እስልምናን የተቀበሉ ሰዎች ናቸው ማለት ነው። ሱብሃንአላህ። እንግዲህ እነዚህ የአራቱ ፈضል ትሩፋት ችሮታ ከሌላው ሁሉ ይበልጣል። በምንድን ማለት እንደው ሌሎቹ ሰዎች ከዛ በኋላ የሰለሙ ሰዎች ከነዚህ በላይ የሰሯቸው የከፈሏቸው መስዋዕትነቶች ቢኖሩ የሰሯቸው ስራዎች ቢኖሩ ያሳለፏቸው ተጋድሎች ቢኖሩም እንኳን ቀዳሚነታቸውን ማንም ሊወዳደረው ከማንም ጋር ሊስተካከል የማይችል ነው። ለዚህ ብሎ አላህ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم على እነዚህ ቀዳሚዎች ናቸው። الفضل للمبتدي ولو أحسن المقتدي ከጊዜ በኋላ የመጣው ቢያሳምር ቢያሻሽልም እንኳን ተሩፋቱ ክብር ዝና ማዕረጉ ለቀዳሚው ነው ይባላል በአረብኛ። እነዚህ የሰሩትን ያህል ሌሎቹ ሰዎች የተሻለ ስራ እንኳን ቢሰሩ ቀዳሚነታቸው ማንም ሊወዳደር የማይችል ነው። ثم نشط صلى الله عليه وسلم للدعوة إلى الله العفو ثم نشط للدعوة إلى الله أبو بكر ታዲያ የሚገርማችሁ ነገር እነዚህ ለራሳቸው ሰልመው እስልምናን ተቀብለው ቁጭ አላሉም። በቃ ነብይ ሆኖ የተላከው እሱ አይደለ ተልእኮን ይወጣ እኛ እሺ ብለን ሰልመንለታል። አዳዲስ የሚመጣ ወህይ ሲኖር ይነግረናል፣ እንሽመድድለታለን፣ እንቀራለን፣ ያዘዘን እንታዘዛለን በቃ ብለው ቁጭ አላሉም።
የዳዕዋው አጋር ሆኑ አቡበክር ሱብሃንአላህ የዳዕዋው አጋር ሆኑ እሳቸው የረሱል ሰለላሁ ዐለይሂ ወሰለም ተልእኮ ተጋሩ እሳቸውን ረሱል ሰለላሁ ዐለይሂ ወሰለም አቡበክርን እንደተጣሩት አቡበክር ደግሞ በአቅማቸው በዙሪያቸው ያሉ ጓደኞቻቸውና ቤተሰቦቻቸውን መጣራት ጀመሩ وصار الساعد الأيمن للنبي صلى الله عليه وسلم في مهمة رسالته ተልእኳቸውን በመወጣት ረገድ ላይ ቀኝ ጡንቻቸው ቀኝ እጃቸው ሆኑ وكان رجلا عفيفا አቡበክር ማለት እጅግ ጨዋ ጥብቅ ሰው ሙእለፈን ሙሐበበን ሰዎች ጋር በጣም ከፍተኛ የሆነ መስተጋበር ያላቸው መግባባት ተወዳጅነትን ያላቸው ሰዎች ጥሩ ተግባቦት ያላቸው ሰው ነበሩ ሰው የሚለምዳቸው ሰህለን ከሪመን ቸር ገር ሰው ነበሩ ጀዋደን ለጋስ ሰው ነበሩ ሙዓዘመን የተከበረ ሰው ነበሩ ሰውን ደግሞ ከሚያከብረው ነገር ሁሉ ለጋስነቱ ቸርነቱ ቻይነቱ ያስከብረዋል አዕለመ الناس بأنساب العرب وأخبارها ስለ አረቦች ጎሳ የእያንዳንዱ ገሌ ማለት የነገሌ ዘር ነው ገሌ ማለት የከሌ ልጅ ነው ገሌ ማለት ከዚህኛው ጎሳ ነው የሚወጣው የሚለው ነገር እያንዳንዱን ፈልቅቀው ሰንጥቀው በደንብ ያውቁት ነበር ወአኽባሪሃ ማለት ደግሞ የአረቦችን ታሪክ ይወዳሉ አረብ ደግሞ በሁለት ነገር በጣም በዘርና በዝና ይፎካከራሉ ዘሬ እኔ እኮ ገሌ ነኝ እኔ እኮ ገሌ ነኝ እያሉ ዘራቸውን በጣም ይቆጥራሉ እንደገና ደግሞ ዝናቸውን ታሪካቸውን የኔ አባት እኮ በዚህ ቀን እንደዚህ ያደረገ እዚህ ቦታ ላይ እንዲህ አይነት ነገር እንዲህ አይነትን ጀብድ ያሳይ ይሄንን ሁሉ ክስተት ታሪክን ያውቁ ነበር يقصده رجال قومه የህዝቦቻቸው ሰዎች ይፈልጓቸዋል ዋናዎቹ ለምን لخلقه ومعروفه ስነ ምግባር ስላላቸው መልካም معروف ማለት ደግሞ መልካምነት ደግነት ስላላቸው وعلمه وفضله እውቀትና ክብር ስላላቸው وتجارة وجوده ንግድ ስላላቸውና ልግስናም ስላላቸው ከእንዲህ አይነቱ ሰው ማን ወደ ኋላ ይቀራል ሱብሃንአላህ ሰው የስነ ምግባር ካለው معروف ውለታ ካለው እውቀት ካለው ክብር ካለው ንግድ ካለው وجوده እንደገና ለጋስ ከሆነ ደግሞ እነዚህ ሁሉ ከአንድ ግለሰብ ላይ ሲገኙ አይደለም የተለያዩ አንዱ እንኳን ሌላ ግለሰብ ላይ አንዱ ሌላ ሰው ላይ ቢኖር እያንዳንዳቸው ተፈላጊ ባህሪያት ስለሆኑ ተፈላጊ ጉዳዮች ስለሆኑ እሳቸው ላይ ደግሞ በአንድ ላይ ሲሰባሰቡ ሁሉም እየፈለጋቸው ይመጣል አቡበክርን ረዲየላሁ ዐንሁ وحسن معاملته ومجالسته ከሰዎች ጋር ያላቸው መስተጋበር ومجالسته ከሰዎች ጋር ያላቸው አኗኗር አቀማመጥ በጣም ያማረ ስለነበረ ነው فدعا الى الاسلام من توسم فيه الخير ታዲያ እንዲህ አይነቱ ትልቅ ስብዕና ያለው አቡበክር ረዲየላሁ ዐንሁ ኸይርን ያስተዋሉበት የተመለከቱበትን ሰው ሁሉ ወደ እስልምና መጣራት ጀመሩ ይህን ሰው እኔ ተቀበልኩትን በረሱል ሰለላሁ ዐለይሂ ወሰለም ላይ የወረደውን እምነት ዲነል ኢስላምን በመክረው በዘክረው በነግረው ይመጣል ይሰልማል ብለው ያሰቡትን ሰው ሁሉ ማስተማር ጀመሩ ወወثق به من قومه ከህዝቦቻቸው መካከል ያመኑት የሆነውን ሁሉ መጣራት ጀመሩ فأجابه جمع من فضلاء الناس ተደበዚን ጊዜ ከሰዎች የተከበሩ የተባሉት በርካታ ሰዎች መርሐባ እሺ ያሏቸው في مقدمتهم በቅድሚያ በዋናነት ከፊል ለፊታቸው የሚነሱት ዑስማን ኢብኑ አፋን አልኡመዊ ናቸው ሶስተኛው ኸሊፋ ከዑመር ቀጥለው የነበሩት የረሱል ሰለላሁ ዐለይሂ ወሰለም ምትክ ዑስማን ነበሩ አልኡመዊ ጎሳቸው ከኡመዊ ከበኒ ኡመያ ጎሳ ነው ወዙበይር ኢብኑ አልዓዋም አልአሰዲ ዙበይር የዓዋም ልጅ ጎሳው አሰዲ ነው وعبد الرحمن بن عوف الزهري እነዚህ ትልልቅ ሰዎች ናቸው ሰዒድ ኢብኑ አቢ ወቃስ الزهري وطلحة بن عبيد الله التيمي بين لهم أبو بكر رضي الله عنه الإسلام እነዚህ ሰዎች አቡበክር በቅርብ ርቀት የሚያውቋቸው የሚያምኗቸው መማክርቶቻቸው ናቸው ስለዚህ እነዚህ ወዲያውኑ ጥሪ ያደረጉላቸው እሺ ብለውም ተቀበሉ እነዚህ ሰዎች ወአታ ቢሂም ለነብዩ ሰለላሁ ዐለይሂ ወሰለም فأسلموا جميعا አግባቧቸው አሳምነዋቸው ከረሱል ሰለላሁ ዐለይሂ ወሰለም እጅ እስልምናን እንዲቀበሉ ይዘዋቸው መጡ ተርጊብ አድርገውላቸው ማለት ነው እንግዲህ እዚህ ጋር ከዚህ ደግሞ የምንማረው ምንድነው አንድ ሰው ሐቂቃ እስልምና ከገባው ሐቂቃ ዳዕዋንና ዳዒን የሚወድ ከሆነ እኔ ገሌ የሚባለውን ዳዒ ወዳለሁኝ ብቻ ሳይሆን ዳዕዋውን መደገፍ መቻል አለበት ገሌ የሚባለውን ሸህ ወዳለሁኝ ያን ሸህ አካሉን መውደድ ብቻ ሳይሆን እየሰራው ያለውን ነገር
ማገዝ ማበር ያስፈልጋል። ወደ ረሱል ሰለላሁ ዐለይሂ ወሰለምና ወደ እስልምና ከፍ ስንል የአላህ መልእክተኛን እንወዳለን ስንል መውደዳችን የሚገለጸው ለሸሪዓቸው መታገል ነው፣ ለሸሪዓቸው መሞት ነው። ሲያስተምሩ እንደነበሩት በእኔ አንደበት በአንቺ አንደበት እስልምናቸው እንዲነገር ዳዕዋቸው ለሌላው እንዲስተላለፍ እንዲሰራጭ የረሱል ሰለላሁ ዐለይሂ ወሰለም ምላስ መሆን መቻል አለብን። የረሱል ሰለላሁ ዐለይሂ ወሰለም አንደበት ዛሬ ረሱል ሰለላሁ ዐለይሂ ወሰለም መጥተው ሐዲሳቸውን ሊያስተምሩ አይደሉም። የረሱል ሰለላሁ ዐለይሂ ወሰለም ሐዲስ የረሱል ሰለላሁ ዐለይሂ ወሰለም አስተምህሮ የረሱል ሰለላሁ ዐለይሂ ወሰለም ተውሂድ ሲራ ሱና በእኔ በአንቺ በእህቱና በወንድሞች አንደበት መሰራጨት መዳረስ መቻል አለበት። ያኔ ነው እስልምናን ወዳጅ ነኝ ረሱሉን ሰለላሁ ዐለይሂ ወሰለም ወዳጅ ነን የምንለው። በምን በገንዘባችን፣ በምን በአንደበታችን፣ በምን በብዕራችን፣ በምንችለው ነገር በስነ ምግባራችን። አንዳንድ ጊዜ መልካም ስነ ምግባር ያለው ሰው ዳዒን ሳሚት ጸጥተኛ ተናጋሪ ወይም ደግሞ ጸጥተኛ ሰባኪ ዳዒ ሆነ። በሚያደርገው ነገር፣ በሚሸጠው፣ በሚለውጠው፣ በሚገዛው፣ በሚኖረው አኗኗር፣ በጉርብትናው ከካፊሩ ጋር ካፊር ካልሆነ ሙስሊም ከሙስሊሙ ጋር ሙስሊም ካልሆነው ሰው ጋር በቤት ውስጥ አያያዙ፣ በጎረቤት አኗኗሩ፣ በንግድ ስነ ስርዓቱ፣ በአጠቃላዩ በአለባበሱ፣ በአኗኗር ስርዓቱ አላህን ፈርቶ የዲን ስነ ምግባርን ተላብሶ የሚኖር ከሆነ አው እስልምናን ይወዳል ማለት ነው። እና አቡበክር ረዲየላሁ ዐንሁ በገንዘቡ፣ በክብሩ፣ በዝናው ሐቂቃ አንድ ሰው ባለው ዝና ለእስልምና ክብርን ያተርፋል። ባለው ታማኝነት እስልምናን መخدም ይችላል። አቡበክር በነበራቸው ዝና ቀደም ሲል በተጎናጸፉት ዝና ሁሉ ለእስልምና ዝና ሆነው ቀጥለዋል። ሱብሃንአላህ። ይሄ ደግሞ አላህ ይፈልገዋል። የትናንትና ማንነታቸው፣ የትናንትና መከበራቸው፣ የትናንትና መፈራትና መወደዳቸው አቡበክር ዛሬ ለእስልምና ሰዎች እንዲሰልሙና ወደ እስልምና እንዲመጡ እስልምና እንዲስፋፋ የሳቸውም የነቢ መሐመድ ሰለላሁ ዐለይሂ ወሰለም የቀድሞ ዝና እጅግ ትልቁን ሚና ተጫውቷል ማለት ነው። ስለዚህ ባለፈውም ደርሳችን ላይ እንደተናገርነው እኛ ዳዒዎች ስንሆን፣ እኛ አስተማሪዎች ስንሆን በጣም እጅግ ምናልባት መጠንቀቅ ያለብን መድረክ ላይ ወጥተን ከምናወራውና ከምንናገረው በላይ ከምናደርገው ሙግትና ክርክር በላይ እየኖርነው ያለውን ተጨባጭ ሰዎች ወደኛ እንዲመጡ እንዲያምኑን እንዲሰሙን እስልምናን እንዲኖሩት እንዲተገብሩት ትልቅ የሆነ አስተዋጽኦ አለው። ናም ከዛ እነዚህን በመቀጠል የሚከተሉ ሱሐቦች ደግሞ በሁለተኛነት እስልምናን የተቀበሉበት ሁኔታ ይኖራል። ምናልባት እሱን ከጀመርን ላንጨርስ ስለምንችል ኢንሻአላህ እዚህ ብናሳርፈውና እስካሁን የሰማነውን ነገር መለስ ብለን ለማስታወስ ሙከራ ብናደርግ ራሳችሁ ማለቴ ነው ዛሬ ስለምን ተማርን ምን ሰማን የሚለውን ነገር ከራሳችሁ ጋር ሙራጃዓ ብታደርጉና ኪታብ ይዛችሁ ከሆነ ገልበጥበጥ ብታደርጉ ሰዓት ካላችሁ ኸይር ይመስለኛል። አላህ ሱብሓነሁ ወተዓላ በሰማን የምንጠቀም አላህ ያድርገን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።